የማዳም ቅመሟ የስደቷ እህቴ ማነው የሰበረሽ ንገሪኝ በሞቴ። ማነው እምነትሽን ቀርጥፎ የበላ ለክፉ ቀንሽስ ያልሆነሽ ከለላ። ሁሉም የሚፈልግሽ ለራሱ ጥቅም ችሎ ለማለፍስ አንቺ ያለሽ አቅም። እንዳንቺ ታጋሽ ሰው አይቼ ያላውቅም። ዛሬ ግን ምን ሆነሽ እንባሽ ካይንሽ ሞላ። ማንስ ሊያብስልሽ ከቶ ያንቺን እንባ ከእጆችሽ ሌላ። ቤተሰብ አጋዥ ነሽ እናም ደሞ ጧሪ ራስሽን ረስተሽ ለሰው የምትኖሪ። አወይ ያንቺ ነገር አወይ ያንቺ ነገር ሰው ማመን ልማድሽ መስሎሽ እንደራስሽ ሁሉም የሚወድሽ። ለትንሽ ትልቁ ጠብር ግፍ ስትይ ቆይ እስከ መቼ ነው ደስታሽን ሳታይ። ለፍተሽ ጥረሽ ግረሽ የላክሽው ገንዘብሽ ምንም ሳይጨነቅ ሲያጠፋ ወንድምሽ። እህቴ የዛን ቀን ነው ወይ ስብራትሽ? እስኪ ልጠይቅሽ ማን ነው የሰበረሽ? ለመልካምነትሽ ክፋት የከፈለሽ ማን ነው የሰበረሽ? ከምንስ ተነስቶ ወይንስ ያንቺን ልብ የዋህነት አይቶ? ስቃይሽ ማናውቆት እንቅልፍ እያማረሽ በሌሊት ተነስተሽ ጎንበስ ቀና ብለሽ ቀኑ ሙሉ ሰርተሽ ጨርሰሽ ስትገቢ ለእንቅልፍሽ ማታ ደሞ ታስቢያለሽ የሚዬን ውለታ። ትንሽ ታፈሽና የናፍቆት እንባሽን ከዛም ትልኪያለሽ የወር ደሞዝሽን። ቤተሰብን መርዳት አውቃለሁ ግድ ነው ግን ደሞ የሚያምረው ሁሉም በአግባቡ ነው። እናማ ንገሪኝ ዛሬ ምን ነው ታየ ስብራትሽ ጎልቶ? ያንቺ ጎደለብሽ የሌላው ተሟልቶ። ግን እስኪ ንገሪኝ ታወቅሽው ምክንያቱን ሰውን ከፍ አድርጎ ለራስ ዝቅ ማለቱን። ስንት ዓመት አስቆጠርሽ በዚህ ስደት ዓለም። ደስተኛ ናት እንጂ ከፋት የሚል የለም። የአንቺን መከፋት ማንም ካልተረዳ ልንገርሽ እህቴ ለራስሽ ኑሪ ሙዩ ያንቺን ጓዳ። ስታምኚው የከዳሽ ሐቅሽን የበላ ከሆነ ባዳ ሰው ከቤተሰብ ሌላ። ከዛ ሰው ርቀሽ መራመድ ጀምሪ ለነገው ሕይወትሽ በይ መብራቱን አብሪ። አዎ ትስቂያለሽ መስለሽም ደስተኛ ወይም ወዳጅ የለሽ ወይ ታማኝ ጓደኛ። የተባልሽ ይመስል ሁሉ አይሳካልሽ